የመጀመሪያው ገሃነም እንደ አራት ማዕዘን ያለው ትልቅ አዳራሽ አይደለም ሰርክል አለው የመጀመሪያው ሰርክል ትንሽ ሊኒን ላላ ያለው ነው ፊዚካሊ ስራ የማይሰሩበት ግን እዛም የታሰሩበት ነው ሶ የሶልጀኒትስንም ፈርስት ሰርክል በዛ መኩል ነው ስለ ሞራኑ ነው የጻፈው ግን እስር ቤት ነው ሶስተኛው ደግሞ ካንሰር ዋርድ ነው የካንሰር ክፍል ነው ካንሰር ይዟቸው ሞትን ኮንፍረንት ያደረጉ ሰዎች ነው ይሄ ሶስቱ መጽሐፍ ዩኒቲ ያለው የተገናኘ መጽሐፍ ነው alright ሶስቱ መጽሐፍ የሚያበስሩልን የሰው ልጅ ኤክስትሪም በሆነ ሁኔታ ላይ at the verge of nothingness ይላል በባዶነት አፋፍ ላይ ሰዎች ቆመው የሚያደርጉት ሁኔታ ነው ያለው እና ምንድነው ቅድም እንዳልከው ጨለማ ለምትለው ነገር ምንድነው መጀመሪያ እስር ቤት ምንድነው የሚያደርገው እስር ቤት ብዙ ነገር ይገፍላል ሹመት ይገፈፋል ንብረት ይገፈፋል ወዳጆች የሉም ጓደኞች የሉም ከሁሉም ተነጥለህ አንተና ብቻህን ያለው ወደ ራስ እንድትመለስ ያደርጋል ራስን ኮንፍረንት እንድታደርግ ያደርጋል ሁለቱ መጽሐፌን ያደርጋል ሶስተኛውም ካንሰር ይዞ ሞት ወደ ራስ እንድትመለስ በቃ ይሄ ነው እኮ አይደለም እንግዲህ እኔ እኮ የኔ ነገር አለቀ ትላለህ alright ይሄንን ያሳያል እና ሰው በተለያየ መልኩ ራሱን ይደብቅ የነበረው ያ የተደበቀበት ቅድም የዘረዘርኳቸው ነገሮች የተለያየ ነገር ሲደበቅ ሃይማኖተኛ ቆኖ ሰበለ ሃይማኖት ስትደበቅ ትችላለህ እንደዚህ ያለ ብሔረተኛ ሆነ እዛው ስትደበቅ ትችላለህ ግን ማንነት ግን ሄዶ ተደብቋል እስር ቤት ያን ያወጣዋል ካለ በኋላ ከካፍካ የወሰደው ኢንትረስቲንግ ሌሰን አለ ይሄ ነው ዋናው ኢንዲስትራክተብል የሚለው ነገር አለ ሰው ሄዶ የማይፈርስ ነገር አለ ኢንዲስትራክቲቭ የማይናድ አንድ አይበገሬነት አለ አንድ ኤሰንስ አለ ውስጣችን እስር ቤት ስትገባ ነው የሚወጣው አንተ ብቻና ሌላ ጀነራል ነኝ ብለህ ጀነራልነት ውስጥ አትደበቅም ስንዲሽ ወታደር ሰላምታ ይሰጥ ፕሮፌሰር ነኝ ብለህ ተማሪ ውስጥ አትደበቅም you confront yourself ይላል ኦኬ ሁሉን ነገር ደግሞ የተገፈፈለት ሰው ሄዶ ራሱን ይፈልጋል ይላል ሶ ይሄን ኢንዲስትራክተብል የሚባል ነገር አለ አንድ ሰውን ክቡር የሚያደርገው alright ከዛ ምን ይሆናል መሰለው ይሄ ኢንዲስትራክተብሉ ግን ከተናደ ይላል የሞራል ችግር ከዛ ነው የሚመጣው ወላባ ትሆናለህ በወሎ አማርኛ አታላይ ትሆናለህ ያሉን ዝም ብለህ አድራጊ ትሆናለህ ብዙ አይነት የሞራል ሽንፈት ይደርስባል ኢንዲስትራክተብል እኮ ራሱ ይፈጥራል ብርሃን ይፈጥራል የራሱ ሁሉ ነገር